ሰላም ሰላም የሳይኮዋይዝ ዩቲዩብ ቻናል ተከታታዮቼ እንኳን ወደ ሳይኮዋይዝ ዩቲዩብ ቻናል በሰላም መጡ። እንግዲህ ለዚህ የዩቲዩብ ቻናል አዲስ ከሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ይህንን የጤናና ጤና ነክ የምንወያይባቸውን ቻናላችንን ይቀላቀሉ። እንግዲህ በዛሬው ደግሞ የምናየው ድንግልናን ወይም ደግሞ ቨርጂኒቲ የሚለውን እናያለን ማለት ነው። እንግዲህ ድንግልና በደፈናው ሲተረጎም እንግዲህ ከዚህ በፊት ግንኙነት አድርጋ የማታውቅ እንስት ድንግል የሚለውን ስያሜ ይሰጣታል ማለት ነው። እንግዲህ ድንግልና በማህበረሰቡ የተሰጠው የባህልና የሃይማኖት ትርጓሜ እንጂ ምንም አይነት በሳይንስ ወይም በሕክምና ጥበብ ትርጓሜ ሊሰጠው የሚችል ወይም በምርመራ ታይቶ ሊረጋገጥ የሚችል ነገር አይደለም። ሃይመን የምንለው የሴት የመራቢያ አካል ወደ ሆነው የማህፀን መግቢያ ወይም ደግሞ ቫጂና ኮሪደር ላይ ያለ ስስና መለጠጥ የሚችል አካል ነው። ከሰው ሰው የተለያየ አይነት ቅርጽ ሊኖሩ ይችላል። አንዳንዶች ላይ በተፈጥሮ የሌለ ሲሆን፣ አንዳንዶች ላይ ደግሞ ሙሉ ለሙሉ የማህፀን መግቢያ ወይም ደግሞ ቫጂናን ደፍኖ ሊገኝ ይችላል። እንግዲህ ሃይመን በሰው ልጅ ላይ ብቻ የሚፈጠር አካል ሳይሆን በተለያዩ እንስሳቶች ላይም ይገኛል። ለምሳሌ እንደ ፈረስ፣ ዝሆን፣ አሳነባሪ፣ ቺምፓንዚ እና የመሳሰሉት ላይ ይገኛል ማለት ነው። ሃይመን የሰው ልጅ ጽንስ 5 ወር ላይ እያለ የሚፈጠር አካል ሲሆን ከወሊድ በፊት ወይም ከወሊድ በኋላ ቀዳዳው ይከፈታል። በጊዜ ሂደት የተለያየ የቀዳዳ መጠኖችም ይይዛል። እንግዲህ ሃይመን ሊወጠርና ሊቀደድ የሚችል አካል ሲሆን ይህም በተለያየ ድርጊቶች ሊሆን ይችላል። እነኚህም የግብረ ስጋ ግንኙነት፣ የወር አበባ፣ መጸዳጃ፣ ታምፖንስ በመጠቀም የጣት ወይም የማህፀን ምርመራ፣ የአካል ብቃት እንቅስቃሴዎች ለምሳሌ የፈረስ ግልቢያ፣ ሳይክል፣ ስፕሊት፣ በመራቢያ አካል አካባቢ እንደርሱ አደጋዎችና የመሳሰሉት ሊሆን ይችላል። ስለዚህ ድንግልና ወይም ደግሞ የድንግልና ምርመራ ቨርጂኒቲ ቴስት የሚባለው ምንድን ነው? ወርልድ ሄልዝ ኦርጋናይዜሽን ባወጣው መረጃ መሰረት ከዚህ በፊት በጤና ተቋማት ውስጥ ድንግልናን ያመላክታል ተብሎ የሚታሰበውን የሴት ልጅ አካል ሃይመን አለ ወይም የለም ወይም ተገርሷል ወይም አልተገረሰሰም የሚለውን ለማወቅ የሚደረገው ምርመራ ወይም ቨርጂኒቲ ቴስት ከአካሏ ሃይመን የአፈጣጠር ሁኔታ እና እንቅስቃሴዎች ምክንያት በመራቢያ አካል ላይ በሚደርሱ ጫናዎች በሚፈጠር የቅርጽ ለውጥ ምክንያት አለ ወይም የለም ብሎ በእርግጠኝነት መናገር የማይቻል መሆኑ ተረጋግጧል። በተጨማሪም ወሲብ ጥቃት በደረሰባቸው ሴት ላይ ምርመራውን ማድረግ ከፍተኛ የሆነ የህመም ስሜት እንዲሁም የመጀመሪያውን የጥቃቱን ጊዜ አይነት ስሜት ቀስቃሽ ሁኔታ መፍጠር የሚያመጣ ሲሆን ሴቲቱ ለህይወቷ የሚያሰጋ ደረጃ ላይ ለምሳሌ እንደ ደም መፍሰስ እና የመሳሰሉት አደጋዎች መኖራቸውን ለማረጋገጥ እና ሕክምና ለመስጠት ካልሆነ በስተቀር በምርመራ ሃይመን በድርጊቱ ተገርሰሷል ወይም ድንግል አይደለች ወይም አለ ድንግል ነች ማለት በፍጹም አይቻልም ወይም አያስደፍርም። እንደ ወርልድ ሄልዝ ኦርጋናይዜሽን ወይም እንደ ደብሊውኤችኦ መረጃ የድንግልና ምርመራ የሴት ልጅ የጾታዊ እኩልነት የጣሰ የምርመራ አይነት የሚል ሲሆን ይህም ሴቶች ላይ ብቻ ያነጣጠረና የወንዱን ድንግልና ከጥያቄ ውስጥ የማያስገባ ነው። ይህ ደግሞ ኋላ ቀር ያረጀ ያፈጀ አስተሳሰብ ይለዋል። አስተውሉ እንግዲህ በመጀመሪያ ግንኙነት ደም አላየህም ማለት ሚስጥር ወይም ጓደኛ ድንግል ነች አይደለች የሚለውን አይነግርህም። ጥናቶች እንደሚያሳዩት ከግማሽ በላይ የሚሆኑ ሴቶች 63 ወይም ደግሞ 63%ቱ በመጀመሪያ ግንኙነት ምንም አይነት ደም አይኖራቸውም። ስለዚህ እነዚህን ታሳቢ በማድረግ ከድንግልና ጋር ያለንን እሳቤ ወይም ደግሞ አስተሳሰብ መቀየር መቻል አለብን ማለት ነው። እንግዲህ እስካሁን እንደተከታተላችሁኝ በሙሉ አመሰግናለሁ። እንግዲህ ቀጣይ በሌላ ርዕስ እስከምንገናኝ ድረስ ሰናይ ብያለሁ። እንግዲህ ለዩቲዩብ ቻናል አዲስ ከሆናችሁ አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡን